أعوذ بالله من الشيطان الرجيم بسم الله الرحمن الرحيم የሚለውን ድምጹን ዝቅ አድርጎ ነው የሚያነበው ሰላቱ ድምጽ ወጥቶ ከፍ ተደርጎ የሚነበብበትም ቢሆን በምስጥር ወይም ድምጽ ዝቅ ተደርጎ የሚነበብበትም ቢሆን ፋቲሐን ሲያነብ أعوذ بالله من الشيطان الرجيم እና بسم الله الرحمن الرحيم ድምጹን ዝቅ አድርጎ ነው ከዛ ፋቲሐን ይቀራል እንደ ፈጅር መግሪብ እና ዒሻ ያሉት ሰላቶች ላይ ሁለቱም የመጀመሪያ ረካዓዎች ላይ ጁምዓንም ጨምሮ የዒድንም ሰላት ጨምሮ ድምጽ ከፍ ተደርጎ ነው የሚነበበው ይሄ ኢማምን በተመለከተ ነው ብቻውንም የሚሰግድ ሰው ድምጹን ከፍ አድርጎ ይሰግዳል ሁለቱንም ረካዓ ማለት ነው አሁን የጠቀስኳቸውን ሰላቶች ከዛ ቀጥሎ ፋቲሐን ካጠናቀቀ በኋላ ከቻለ ተጨማሪ ሌላ ሱራ መጨመሩ ሱና ነው የሱራው የአያው ያንቀጹ ብዛት ይነስም ይብዛም ትንሽ ሱራም ይምረጥ ረጃጅም ሱራዎችንም ይምረጥ ችግር የለውም ይሄን ከቀራ በኋላ ቀጥታ ወደ ሩኩዕ ነው የሚሻገረው ወደ ሩኩዕ በመንሄድበት ጊዜ እጃችንን ከፍ አድርገን ልክ መግቢያ ላይ እጃችንን ከፍ እንዳደረግነው አላሁ አክበር እንላለን በትከሻችን ትይዩ ወይም በጆሮአችን ትይዩ በማድረግ አላሁ አክበር ብለን ወደ ሩኩዕ እንወርዳለን ወደ ሩኩዕ በመንወርድበት ጊዜ ሩኩዕ ውስጥ የሚያስፈልጉ ወሳኝ ነገሮች አሉ የመጀመሪያው የአይናችን ማረፊያ የሱጁድ ቦታ ወይም መሬት ላይ ነው የምናየው ወገባችን ከጭንቅላታችን ጋር ትይዩ መሆን አለበት ነብዩ አለይሂ ሰላቱ ወሰለም ጭንቅላትን ከፍ ማድረግ ወይም ዝቅ ማድረግን ከልክለዋል ወደ ውስጥ ወደ ታች ማቀርቀርም ይሁን ቀና ብሎ ማለት ትክክል አይደለም ይልቁንስ ወገባችን ከጭንቅላታችን ጋር እኩል መሆን አለበት ነብዩ ሰለላሁ ዐለይሂ ወሰለም ሩኩዕ በሚወርዱ ጊዜ ወገባቸውን ቀጥ ከማድረጋቸው የተነሳ ውሃ እንኳን አምጥቶ ሰዎች በኩባያ ወይም በመጠጫ ቢያስቀምጡ ወገባቸው ላይ የማይፈስበት ደረጃ ይደርስ ነበር እጅን በተመለከተ ጣቶቹን ይዘረጋና ጉልበቶቹን እንደማያዝ ያደርጋል ጉልበቶች ላይ ቀጥታ ያሳርፋል ጡንቻችንን በተመለከተ ከጎን አጥንታችን ጋር አይገናኝም ወይም ከጎናችን ጋር አናያይዘውም ፈታ ሰፋ አድርገን ሩኩዕ እንወርዳለን ሩኩዕ ላይ የምንለው ምንድነው ሱብሃነ ረቢየል ዐዚም ሱብሃነ ረቢየል ዐዚም ሱብሃነ ረቢየል ዐዚም እዚህ ላይ ተረጋግተን ሩኩዕ ማድረግ አለብን በእያንዳንዱ የሰላት ክፍል ላይ መረጋጋት ትልቅ ቦታ አለው ያልተረጋጋ ሰው ሰላቱ ተቀባይነት የለውም እንደ ሰገደም አይቆጠርምና ሩኩዕ ላይ ረጋ ማለት አለበት ሩኩዕ ላይ ከፈለገ ሱብሃነ ረቢየል ዐዚም አንድ ጊዜ ወይም ሁለት ጊዜ ወይም ሶስት ጊዜ ማለት ይችላል ሶስት ጊዜ ማለቱ በላጭ ነው የሚፈጀው ምንም አይነት ደቂቃ የለም ሩኩዕን በዚህ አይነት መልኩ ካጠናቀቅን በኋላ ሰሚዐ አላሁ ሊመን ሐሚደህ ብለን ቀና እንላለን ልክ መጀመሪያ መግቢያ ላይ እንዳደረግነው እጃችንን ከፍ አድርገን ሰሚዐ አላሁ ሊመን ሐሚደህ እንላለን እጃችንን ተመልሶ ከሩኩዕ በፊት ወደ ነበረበት ሁኔታ እናሳርፋለን ደረታችን ላይ በማድረግ የቀኝ እጃችንን መዳፍ በግራ እጃችን መዳፍ ጀርባ ላይ ወይንም ደግሞ በክንዳችን ላይ እናስቀምጣለን ከዛ በኋላ ሰሚዐ አላሁ ሊመን ሐሚደህ ብለን ነበርና ረበና ወለከል ሐምድ እንላለን ብቻውን የሚሰግድ ሰው ሁለቱንም ይላል ሰሚዐ አላሁ ሊመን ሐሚደህ ረበና ወለከል ሐምድ ከኢማም ጋር የሚሰግድ ከሆነ ግን ሰሚዐ አላሁ ሊመን ሐሚደህ ኢማሙ ሲል ብቻ ከኋላ የሚከተለው ረበና ወለከል ሐምድ ይላል ከሩኩዕ በኋላ ቀና ስንል መላ የሰውነታችን ክፍል የጀርባ አጥንታችንም ሁሉም ወደ ነበረበት ቦታ በትክክል መመለስ አለበት ፈጥኖ ወደ ስጁድ መሄድ ስተት ነው ሰላትን ያበላሻል ወደ ስጁድ በመንወርድበት ጊዜ ከቻልን በእጃችን ከቻልን እግራችንን ወይም ጉልበታችንን አስቀድመን እንወርዳለን ከወረድን በኋላ ስጁድ ላይ መሬት ላይ ማረፍ የሚጠበቅባቸው የሰውነት ክፍሎች አሉ መሬት መንካት የሌለባቸውም የሰውነት ክፍሎች አሉ ነብዩ ሰለላሁ ዐለይሂ ወሰለም ስጁድን በተመለከተ ምን ይላሉ ኡሚርቱ አን አስጁደ ዐላ ሰብዐቲ አዕዙም በሰባት የሰውነት አካል ወይም የሰውነት ክፍሎች አጥንቶች ስጁድ እንድወርድ ታዝዣለሁ አሉና ዘጋቢው እንደሚናገረው فأشار الوجه ألونا أو الجبهة جنبار علونا وأشار بيده إلى أنفه جنباراتنا أفنجاتون عند لا أملاكتو إلى كذابها له لتو يأج مداف سلازي جنبار كنا أفنجاو عند ሁለት የእጅ መዳፍ ሁለት ሶስት
ጉልበቶቻችን 4 5 ከዛ 6ኛና 7ኛ የእግራችን መዳፍ ጫፎች ጣቶችን ወደ ቂብላ በማዞር ተክለን እናቆማለን ሁለቱን እግሮቻችንን አጠጋግተን ባናጠጋጋም ችግር የለውም እንግዲህ እነዚህ ሰውነት መሬት ላይ ማረፍ ያለባቸው ሲሆኑ መነካካት የሌለባቸው የሰውነት ክፍሎች የእጅ ክንዳችን መሬት መንካት የለበትም ከውሻ ጋር መመሳሰል ነው ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል ጡንቻችን ከጎናችን ጋር ይነካካም ሆዳችን ከጭናችን ጋር ይነካካም ጭናችን ከባታችን ጋር መነካካት የለበትም በዚህ አይነት መልኩ ሰውነታችን ግልጽ ሆኖ ስጁድ መውረድ ይኖርብናል ከሌላ ሰው ጋር ምን ሰግዱ ከሆነ ግን እጃችንን በማስፋት ሰው መረበሽ የለብንም ስጁድ ላይ የምንለው ዚክር ሱብሃነ ረቢየል አዕላ ሱብሃነ ረቢየል አዕላ ሱብሃነ ረቢየል አዕላ 3 ጊዜ እንላለን በአፍንጫችን ብቻ ወይም በግንባራችን ብቻ ስጁድ መውረድ አይፈቀድልንም ስጁድን በዚህ መልኩ በተረጋጋ መልኩ 3 ጊዜ ካልን በኋላ ሱብሃነ ረቢየል አዕላ ከስጁድ ቀና እንላለን ይሄ በሁለት ስጁድ መካከል ያለ አቀማመጥ ነው በዚህ አቀማመጣችን ላይ የምንቀመጠው እንዴት ነው ከተባለ እግራችንን በተመለከተ ቀኝ እግራችንን መሬት ላይ ተክለን ወደ ቂብላ አዙረን እንቀመጣለን ግራ እግራችን እናነጥፈውና የእግራው የመቀመጫችን ክፍል እግራችን ክፍል ላይ ያርፋል እጃችንን በተመለከተ ሁለቱም እጆቻችን ይዘረጋሉ ጭናችን ላይ ወይንም ደግሞ ጉልበታችን ላይ ማስቀመጥ እንችላለን ሁለቱም አማራጭ አለ እዚህ ጋር ረጋ ብለን መቀመጥ አለብን ቀና እንዳልን ተመልሰን ወደ ሁለተኛ ስጁድ መሄድ የለብንም እዚህም ቁጭ ብለን ምን እንላለን ረቢ ግፍርሊ ረቢ ግፍርሊ ረቢ ግፍርሊ እንላለን ከዛ በኋላ ተመልሰን ወደ ስጁድ እንሄዳለን መጀመሪያ ስጁድ ላይ ያልነው ነገር ሁሉ ዳግም